እኔ የምልሽ እኔ ፍቅር ለምን አንቺም ከዛ ጭቅጫቃትሽ ጋር ከምትኖሪ እኔም እዚህ ብቻ እኔ ቤት ኪራይ እየከፈልኩ ከምኖር ሁለታችንም ለምን አንድ ላይ አንኖርም? በዛውም ይሄ እንደዚህ አበባ የሚመስለው ፍቅራችን ወደ ፍሬ ይቀየራል። የምርን ነው ማሪ? እኔ አለምነው ይህን ቀን እኮ በጉጉት እየጠበቅኩት ነበረ። እንዴ ትጠራጠሪያለሽ እንዴ? አረ በጭራሽ አልጠራጠርም። እኔ ዋንተ 100% እርግጠኛ ነኝ። እና ከዛሬ ጀምሮ አብረን ነው የምንኖረው ማለት ነው? እንደዛ እንኳን አይሆንም። እኔን ያንተ ለማድረግ ብዙ ነገር ይጠበቅብሃል። እሺ እኔ አንቺን ራሴ ለማድረግ ምን ማድረግ ነው የሚጠበቅብኝ? ላሳይ ምን ማድረግ እንዳለበት? አዎ አሳይኝ። እኔ አንቺን ራሴ ለማድረግ መሞት ካለብኝ እንኳን እሞትልሻለሁ። እሺ እንዴ አባት ለምን ትሞትብኛለህ? ህይወት ያለ አንተ ባዶ ናት። ባይሆን ና ወደዚህ ላርፍልሽ ልነጣፍልሽ ወይስ ልገልበጥልሽ? አዎ ተኛ። ከዛ እንጣጥ እልብሃለሁ። ካልቻልከኝ ግን ወየውልክ። ችግር የለውም። እንጣጥ ቀርቶ ፍርጥም በይብኝ ከፈለግሽ። ነገር ግን ተጠስተኝ እዚህ አካባቢ ምናምን ያለው ነገር አለ። አልነካብህም። ባይሆን ተኛ። ቶሎ በል ተኛ። በእናትህ ተኛ። እሺ ፍቅር ቶሎ እዚህ ላይ ደስ ብሎኛል። የኔ ፍቅር በቃ ይደከመኝ። ተነስ። እንዴ የኔ ፍቅር ለምን ይደክምሻል? የተዘለለብኝ እኔ። እሺ በቃ ከደከመሽ ነሽ በቃ። አዎ አንተ እኮ የልብ አውቃለህ። በተነስ እሺ። አሁን ልሳም አንተ ልሳም። የታለች እቺ ባለጌ ወራዳ? ስለ የትኛው ባለጌ ነው የምታወሪው? ስለማን ነው የምታወሪው አንቺ ልጅ? ስለማን እንደማወራም በደንብ አድርገህ ታውቃለህ። ሳባ እዚህ ነበረች አይደል? የኔ ፍቅር ወይ አሁን ምን ያለብኝ? በዛ ላይ ደግሞ ያንተን ምን ምስልክ ዘግቼዋለሁ። እቺ ድርጅት ያበደች ትመጣላለች። እንዴ ስልካችንን ዘግተሽዋል እንዴ? አንቺ እኮ መገርም ልጅ ነሽ። ይሄንን ሁሉ መቼ አስበሽ ነው ስልኩን የዘጋሽው? አሁን ወሬውን ተውና እኔ መሄድ አለብኝ። ሁሉም ነገር አጠቃላይ ሲመጣ ይደርሳል። እሺ በቃ ይንድ ሂጂ በቃ። ደግሞ እህትሽን ካገኘሻት ምንም እንዳትያት እሺ? እዚህ ከመጣችም እኔ ቀስ ብዬ ያለውን ነገር አስረዳታለሁ። እሺ ሜሮን ምን እንደምታወሪ ምን እንደምትፈልጊ ምን እንደምትይ በደንብ አልገባኝም። እባክሽ ነይ ቁጭ በይና እናውራ። እሺ ተቀመጥኩ። ሳባ እዚህ ነበረች አይደል? ንገረኝ እስኪ። ሜሮን ምን አድርጉ ነው የምትይ? ቆይ እኛ በአንቺ ምክንያት ከሀገር ልንጣልሽ ሀገር ልንልቀቅልሽ? እሺ እኛ ምን አደረግንሽ? እስኪ ተይን፣ እኛ የራሳችንን ህይወት እንኖርበት። እህትሽ ነች አይደለ? ለምንድን ነው እንደዚህ የምትሆኚው አንቺ? ወይኔ ስልኩን ማይሰራም። ጉድ ይፈላ። እስኪ ሂጂ ደግሞ ቤት ካለች እህት የለም። አረ እንደዛ ነው መልስህ? እንግዲያው ምን ማድረግ እንዳለብኝ አሳይሃለሁ። ሜሮን ብታርፊ ይሻልሻል። እኔና ሳባ መሀል እገባለሁ ብትይ እኔ ጋር ያለውን ቪዲዮ ለአባትሽ ነው የምልክለት። እሺ? አረ እኔን ለማስፈራራት ቪዲዮ ቀረጽከኝ ማለት ነው? ጥሩ። ላስፈራራሽ አይደለም፣ የእውነቴን ነው እየነገርኩሽ ያለሁት። ሳባን አንድ ነገር ብታደርጊያት ያ ቪዲዮ ለአባትሽ እንዲደርስ አደርጋለሁ። እመኝ። ውሸትን ነው።
ምንም አይነት ቪዲዮ አልቀረጽከኝም። ሲቀጥል ምን ሳደርግ ነው ቪዲዮ የምትቀርጸኝ? እሱን አብረን እናያለን። አንቺን ቪዲዮ ለመቅረጽ ደግሞ ከአንቺ ጋር መዋል አይጠበቅብኝም። እሺ ንገረኝ እስኪ ምን ሳደርግ ነው የቀረጽከኝ? ስቅም ነው? ስቀሽ ሙተሻል። ደግሞ መቃምሽን እንደ ብርቅ ነገር አይቼ አንቺን ቪዲዮ ልቅረጽ? ወይኔ ሳባ ደወለች። ምን ልላት ነው? ሄሎ ሜሪ፣ የት ነሽ? ሳምሰንግ ጋር ነኝ። ምን ነው ፈልገሽ ነው? ሳምሰንግ ጋር እንጂ ሳምሰንግ ጋር ብትሰሪያለሽ? አይ እኔ ሲጨንቀኝ ነው እሱ ጋር የሄድኩት። ቤትም ሳጣሽ የትም አትሄጂም ብዬ እሱ ጋር መጣሁ። እሺ አምላኬ ተመስገን። አሁን ቀልተውና ምን አይነት ቪዲዮ እንደያዝክብኝ ንገረኝ፣ አለበለዚያ ግን ሄጄ እገላታለሁ። ሜሮን አትፈታተኝ። እኔ በሳባ ቀልድ እንደማላቅ ታውቂያለሽ። ጫፏን ተነኪያትና እገልሻለሁ። እመኝኝ፣ አደርገዋለሁኝ። አየህ አንተ በጣም ጅል ነህ። ሳባ ከእህቷና ከአንተ ማን የምታምን ይመስላል? አንተ ጅል። ኧረ እባክሽ መቼም አንቺን እንድልሽ ጠብቀሽ እንዳይሆን። ሳባ እኔን በጣም ነው የምትወደኝ። እሺ መቼም እሷን ስለምትወድ እህትሽ ትገልሻለች ብትላት ታምነኛለህ ብላ አትጠብቅማ። ጅል። አንቺ የምርም ሰይጣን ነሽ። እሺ ውጭልኝ። ሻውን ከዚህ ቤት አልወጣም። ይሄ ቪዲዮ ምናምን ያልከው ነገር የቀበጠርከትን ታወጣታለህ። ይልታም እንዴት ነህ? ሰላም ነው? ስማኝማ እስኪ አንድ ነገር ላስቸግርህ። ሳምሶንግ ስልኩ አይሰራም ማለት ነው። ቤት ካለ ታይልኛል? አረ ውጭ ነው የሚሆነው ተቻለ። ኦኬ ውጭ ነህ እንዴ? እና አንተ ስትወጣ ቤት ነበር እንዴ? ምን ነው በሰላም ነው? አይ ምን ችግር የለም ስልክ አልሰራም ብሎኝ ነው። እኔ እንጃ ግን ቤት ነበረ። እኔ ስወጣ ቤት ነበረ። እስኪ እኔ እንጃ ሄደሽ እስኪ። እሺ አመሰግናለሁ። አትጥፋ ደግሞ የወደፊት ቡና አጣት ቻስ እንዴት ነሽ ልኝ? ፍቅር ስልኬን ሳልከፍተው ቆየሁ አይደለ? በጣም አስጨነቀኝ እኮ እንዴ። እህቴ ተናገረች እንዴ? አረ ምንም አላለች። ያው አለ አይደለ ስትጠፊባት ተጨንቃ ልትፈልግሽ ነው የመጣችው። እሺ ውዴ፣ ሰሞኑን በጣም ተጨንቄያለሁ። የማጣ እየመሰለኝ ነው። እየፈራሁ ነው። አዎ ሰሞኑን እኔም በጣም እየፈራሁ ነው። በህልሜም እንኳን አይ ውዴ፣ የሚያስፈራ ከሆነ አትንገረኝ፣ የባሰ ጨንቀኛል። እሺ ግን መቼ ነው የምትመጪው? እንዴ ሳሚ፣ አሁን እኮ ነው የሄድኩት። ሄሎ ሚሊ፣ እንዴት ነሽ? እባክሽ ሜሪ፣ እኔ አላምንም። አንቺ ልጅ ደህና ነሽ? አለሁልሽ ሚሊ። እኔ የምልሽ ክፍለ ሀገር ነሽ ወይስ እዚህ አዲስ አበባ ነሽ? የሆነ ጉዳይ ፈልጌሽ ነበር በእናትሽ። ዋው ታድዬ፣ እንዲህ ከፈለግሽኝ ብርቱ ጉዳይ አለሽ ማለት ነው። በየሰማሽ ነው። ቀጥይ። አንቺ ደግሞ በስልክ ብነግርሽ ለምን ያለሽበት ቦታ ጠይቅሻለሁ። ኧረ ጣጣ የለውም። በነገራችን ላይ ቴሌግራም ላይ መልእክት አስቀምጬልሽ ነበር።
እቺ ጉደኛ ምን ልታወራኝ እስከ ሪከርድ ዳርጋት። አንቺ የታለ መልእክት አስቀምጨልሻለሁ ያልሽኝ? አይ ሜሪ እኔ እኮ በቴሌግራም እናወራ ፈልጌ ነው። አንቺ ደግሞ ምንድነው መደዋወል በኖርማል ሆነ በቴሌግራም ሆነ? አይ ሜሪ በቴሌግራም ያወራው ነው እኮ የዓለም መንግስት ማየታችን። እንደዛ ነው እንዴ? አንቺ እኮ እብድ ነሽ። ለዛ እኮ ነው የምወድሽ። ኧረ እባክሽ ጉደኛ በይ አሁን ለምን ፈልገሽ ነው ተለንገር። ስሚኝማ ሜሊ ባለፈው የነገርሽኝ የሆነ መድኃኒት የሚሰራ ሰው ያለልሽ የሚባል እሱን ማግኘት ይችላል? አዎ ሜሪ እኔ ግሬሽ ነበረ። ሰውዬው እኮ በጣም ብዙ ብር ነው የሚጠይቅሽ። እኔ ምንሽ ግን ለምን ፈልገሽ ነው? ለሆነ ጉዳይ በጣም ፈልጌው ነበር። በእናትሽ እሺ ይሁን እኔ ምን አገባኝ። አዎ ሜሊ በጣም ነው የምፈልገው በእናትሽ